ኡስታዝ ኦሜጋ ጋር ቀጥል ወይ ኢየሱስ ምናምን የሚለው ሩትና ኦሜጋ ኦርቶዶክስ ስለሆነ ታቦቱ ኢትዮጵያ ውስጥ ገብቷል የሚል ቢብሊካል ኤቪደንስ ይስጣችሁና ወይም ደግሞ እናንተ ደግሞ አልገባም ብላችሁ ከቢብሊካል ኤቪደንስ ሰጣችሁ ታወሩት። ኦኬ ኦሜጋ እንዴት ነህ? ሰላም ብለናል። አለን ፕሮግራሙን አድምጠህ ነበር ወይስ መጨረሻ ላይ ነው የመጣኸው? ሰምቻለሁ። ከሁለት ሰዓት ጀምሮ ነበርኩኝ። ሙሉን ሰምቻለሁ። ኦኬ ስቲል አቋም አለ? አቋምህን አልቀየርክም? ፕሮግራሙን ከሰማ በኋላ ታቦተ ጽዮን ውስጥ አለ ብለህ ታምናለህ? ሳይድ ይዛችሁ እያወራችሁ ስለነበረ ጥያቄዎችን ልጠይቃችሁ። መረጃውን ጥሩ አቀናጅታችሁን ያመጣችሁት፣ ግን ያው ወደምፈልጉት አቅጣጫ ነው ተርኮም ስለሞከራችሁ። አንዴ ጥያቄን መለስልኝ። እሺ ሀቢቢ አንዴ ታቦተ ጽዮኑ አክሱም ውስጥ አለ ብለህ ታምናለህ? በትክክል ያው አይተሃል ላሳየም ምናምን ከሚለው እሱኛው አካሄድ። እሺ ቀጥል ወይ። ያ ታቦተ ጽዮኑ አክሱም ውስጥ አለ ብለህ የምታምን ከሆነ መጽሐፍ ቅዱስ ደግሞ ከ400 ዓመት በኋላ እኔ ጋር አለ በባቢሎናውያን ነው የጠፋው የሚለው የትኛውን ታቦት ነው? እሺ በጣም ጥሩ መረጃዎችን ስትሰጡ ያው እንደነበር አይቻለሁኝና በመጀመሪያ የታቦት ባለቤትነቱ እግዚአብሔር ስለሆነ ሰረቀ ብላችሁ ስትወነጅሉ ነበረ። በእግዚአብሔር ፈቃድ የሆነን እና ያከናወነን አካል ሰረቀ ማለት አይገባም። ይሄን መልሰውና እሱም ላይ እንመጣለን። እኛ አይደለም ያልነው እኮ። እሺ መጽሐፍ ነው ክብረ ነገስት ነው ያለው፣ እኛ አይደለንም ያልነው እኮ። የተጠየቀው በጣም ጥሩ። አይ እናንተ በሰጣችሁ መረጃ ላይ ተመርኩዤ ነው ማወራውና ምኒልክ እንዲሁም ንግስተ ሳባ ወደ ኢትዮጵያ በሚያመጡበት ሰዓት አዛሪያስ የተባለው የቤተ መቅደሱ አገልጋይ የነበረ ካህን ታቦቱን አንስቶ በመልአክ ፈቃድ በሱም ምትክ ደግሞ ሌላ ታቦት እንዳደረገ ይናገራል። እዛ ጋር የሚያወራው ሰምተሃል ኦሜጋ? ከ400 ዓመት በኋላ። እሺ ቀጥል ወይ። ይሰማል። አንደኛ ነገር አይ ቲንክ ንግስተ ማን ነው ክብረ ነገስትን አንብበሃል ኦሜጋ? አይቼዋለሁ። አይ አንብበህ የምታውቀውን አንደኛ አስተካክል። አዛሪያስ ካህን ሳይሆን የካህኑ ሰዶቅ ልጅ ነው። እሱ መጀመሪያ ማስተካከል አለበት። የካህን ልጅ እኮ ካህን ነው በብሉይ ኪዳን ስርዓት። የካህን ሰዶቅ ልጅ ነው እንጂ ካህን አይደለም። እሱ እንዲሄዱ ከታዘዙት የእስራኤላውያን ልጆች መካከል ነው። በገጽ 43 እስከ 44 ታሪኩ እንደሚተርከው ከሆነ እንዲሄዱ ተገደው በታዘዙበት ሰዓት ደስተኞች እንዳልነበሩ ከእነርሱም ጋር ታቦተ ጽዮንን ለመውሰድ እንደተማከሩ ለዚህም የሚሆን 10 ብር አዋጠው ፌክ ታቦት እንዳዘጋጁና ወስደው በቦታው ለውጠው እንደወሰዱ ከዛ በኋላም እነ ሰለሞን ራሱ አባቱ ካህኑ ሰዶቅ እንዳሳደዷቸው ታቦቱን ለማስመለስ ታሪኩ ያትታል። ስለዚህ አንደኛ ነገር ስርቆትን ለመሸፋፈን ሄዶ ይህን ያህል የሚያስኬድ አይመስለኝም። የተሰረቀ ታቦት ነው። ምክንያቱም አንስተው በእጃቸው ያልሰጧቸውን ታቦት እነሱ አመሳስለው በሌላ ለውጠው ነው የወሰዱት። ካስፈለገ መረጃውን አውጥተን እያነበብን መሄድ እንችላለን። ይሄ የሚያከራክረን ነጥብ አይደለም። ከሱ ይልቅ ግን መጽሐፍ ቅዱስ ላይ መነሳት ያለብን ፖይንት ሀሳብ እኮ ሰጣችኋል። ቅድም አታስወሩኝም ወይስ እንዴት ነው? አናስወራሃለን። ፖይንቱ ግን አንደኛ መሰለ ከዚህ ሁሉ የሚቀድመው አንደኛ በመጽሐፍ ቅዱስ ውስጥ ነው የምንነሳው። እዛ ላይ ግልጽ በሆነ ሁኔታ ንጉሥ ሰለሞንና ንግሥተ ሳባ ልጆች ነበሯቸው የሚል ታሪክ አለ። እሺ ባታቋርጡኝ ደስ ይለኛል። አሁንም ደግሜ እናገራለሁ። ሰረቀ የሚባለው ያለ ባለቤቱ ፈቃድ ሲወሰድ ነው። የታቦት ባለቤት ደግሞ እግዚአብሔር ነው። ቆይ እግዚአብሔር ነው ባለቤቱ። አይ ነው ይሄ አንደኛ ለማታለል የሚችል የቃላት ሸፍጥ እግዚአብሔር ነው ስራ። ይቅርታና ዋና ፖይንት የሚባለው ነገር እኮ ትልቁ ነገር ሰርቀውም ይውሰዱት እንትንም ይውሰዱት እሱ አይደለም። አሁን የዛሬ መርሃ ግብሩ ታቦቱ አክሱም ውስጥ አለ ወይስ የለም? ቢብሊካል ኤቪደንሱ ምንድነው? አላችሁ ወይ? ቢብሊካል ከክብረ ነገስት በፊት የነበረ አርኪኦሎጂካል፣ አንትሮፖሎጂካል፣ ፊዚዮሎጂካል ኤቪደንሶች አሉ ወይ? ከኢትዮጵያ ውጪ የሆኑ ኤቪደንሶች አሉ ወይ? እሱን ነገሮች ላይ ኦሜጋ ብትሄድበት ጥሩ ነው። አሁን
ሰረቀ አልሰረቀ ማይነር ነገር ነው። ያ ምንድነው ፎካል ፖይንት ሳይሆን ማርጂናል ፖይንቶች ናቸው። ስለዚህ ፎካል ፖይንቱ ላይ ብቻ አተኩረ ታቦቱ ኢትዮጵያ ውስጥ ገብቷል ብለ አንተ ከፈለክ ከእምነት እንደምታምንበት ከክብረ ነገስት በፊትም ካለ ደግሞ ከከሌ ብለ ደግሞ ምንጩን ጥቀስላቸው። ወደ ሌላ ነገር አት ይቀጥል ይበርዬ። አይ ወንጀላ ግን እነሱ ማካሄድ የለባቸውም ከሚል እሳቤ ነው። እሺ አሁን የምመሰለክ የጎንዮሽ ነጥብ ሳይሆን ዋና ፖይንት ላይ እናተኩር። ኡስታዝ እንዳለ አንደኛ በመጽሐፍ ቅዱስ ውስጥ ሰለሞንና ንግስተ ሳባ የወለዱት ልጅ አለው የፍቅር ግንኙነት እንዳላቸው ተጠቅሷል። ያ ልጅ መውለዳቸውን አይናገርም። ወደሱ የሚሄዱን ግን መኖር ተጠቅሷል እኮ ልክ ነህ። እንደውም ኡስታዝ ዋሂድ ሲናገሩ ወደሱ ይሄዳ ምናምን ብሎ ስለ አክሱም ሐውልት ጋር እያይዞ የተናገሩ ነገር አለ። ይሄንን አይታ ሐውልት አድርጋ እሳቸው በጠቀሱት መሰረት ለራሱ መጋባት ወይም ግንኙነት ማድረጋቸውን ይናገራል። ልጅ መውለዳቸውን መጽሐፍ ቅዱስ ላይ ማታስወራኝ ከሆነማ ለጌጥ ነው እንዴ ተቀመጠ? መጽሐፍ ቅዱሳዊ አለ ወይ እኮ ነው። ቆይ ስትሮማን መጽሐፍ ቅዱስ እኔ ያልኩት ምንድነው አክሱም ያሉ ሰዎች አንዴ ተረጋጋ። ስለ ሐውልቱ በተናገርኩበት አንቀጽ ላይ ሁለት አይነት ትርክቶች አሉ። ሐውልቱ የመጣው አንደኛ ከእንትን ነው ይባላል ከግብጽ። ሌላው ደግሞ ሁለተኛው ነገር ደግሞ ምንድነው ከእንትን ራሷ ንግስት ሳባ ንጉስ ሰለሞን ጋር ሄዳ አንዳንድ ነገር ተራክቦ አድርጋ እሱን ለማስታወስ ነው ይባላል። በሚባልበት ስለ አክሱም ሐውልት ነው እየተናገርኩኝ ያለው፣ ስለ ታቦት አይደለም የተናገርኩት። ስለዚህ ሁለት የተለያየ አውዶች ናቸው። አሁን ጥያቄ የተነሳው ምንድነው ታቦቱ ኢትዮጵያ ውስጥ ስለመኖሩ ወይም ደግሞ አክሱም ውስጥ ስለመኖሩና ንጉስ ሰለሞን ከንግስት ሳባ ጋር የፍቅር ግንኙነት እንደነበራቸው የሚያሳይ ቢብሊካል ኤቪደንስ አለ ወይ? ከክብረ ነገስት በፊት የነበሩ የሚያሳዩ አርኪኦሎጂካል፣ አንትሮፖሎጂካል እና ፊዚዮሎጂካል ኤቪደንሶች አሉ ወይ? እሱ ነገር ጨርሰለት። አሁን ምንድነው እያረካ ያለው መሰለ ፎካል ፖይንት ነው ያመጣልህ ኤቨር የፍቅር ግንኙነት አላቸው ወይ ሲል አላቸው የላቸውም እኔ አይደለም ኤቪደንስ መምጣት ያለብኝ እኔ ተወኛው ራሱ ማለት ራስን ችለ ቆመ ለማስተማር ሞክር ማለት ነው። ኤቨር ቀጥል። ስለዚህ ኦሜጋ አሁን መጠይቅ ጥያቄ ቀጥታ መልሰው፣ ምክንያቱም ሁላችንም የምናውቀው ኡስታዝ ማውራት ትችላለህ አንተ ኡስታዝ አለ። አው እንትኑ ስላላችሁ በደም ቀላል ነገር ነው። አውሩት ራሱ ችግር የለውም። መጨረሻ ላይ ማለት ኡስታዝ አይ ኦኬ ኦሜጋ ሰላም ብያለሁ። ሰላም ኡስታዝ። እንትን ላይ ዜና መዋል ላይ ጸሐፊው ማን ነው? የዜና መዋል ጸሐፊ ያው ነገስታቱ ያዘጋጇቸው ሰዎች ናቸው። ጸሐፊው ማን ነው? ጸሐፊው ማን ነው ነው አይደል? ነብዩ ኤርሚያስ ነው አይደል? በአሐሽ መጽሐፍ ቅዱስ ላይ ያለው ከሆነ በእሱኛው ነው እርግጠኛ አይደለሁም። ነገር ግን ዜና መዋዕልን የጻፈው ነብዩ ኤርሚያስ ነው ብሎ ነው አይሁዶችም እናንተ የምታምኑት። ነብዩ ኤርሚያስ የፈጣሪ ነብይ ነው፣ ከፈጣሪ ሪቪል ሆኖለት ነው የመጣውና ያ ነብይ ታቦቱ በኢየሩሳሌም ውስጥ ነበረ ይላል። ሰለሞን ከሞተ ከ400 ዓመት በኋላ ተሳስቷል። በጣም ጥሩ። ቅድም ሙሉን ፕሬዘንቴሽን ሰምታችሁ ከሆነ ሌላ ምትክ እንዳስቀመጡ ይናገራል። ስለሱ ነው እያወራ ያለው። ክብረ ነገስት ላይ ነው ያለው። እኔ እኮ የለም አላልኩኝም። ግን አሁን ክብረ ነገስት ላይ ያለው ጸሐፊ አንደኛ ሪቪልድ አይደለም፣ ዲቫይን ሬቨሌሽን አይደለም ኦሜጋ ስታየው። ሁለተኛ ነገር ደግሞ ምንድነው የ1225 ላይ ነው ያዘጋጀው። ከየት ነው ያመጣው? ምንጩ አይታወቅም። ምንጭ የለም ከዛ በፊት አርኪኦሎጂካል፣ አንትሮፖሎጂካል፣ ፊዚዮሎጂካል ኤቪደንሶች ምንም የሉም። ከኢትዮጵያ ውጪ ያሉ ትርክቶች ውስጥም የሉም። አሁን ጥያቄ የሚነሳው ምንድነው ኢየሱስ ከመወለዱ ከ400 ዓመት በፊት የተጻፈው የዜና መዋዕል ጸሐፊ ነብዩ ኤርሚያስ በሚጽፍበት ሰዓት ላይ ታቦቱ በኢየሩሳሌም ውስጥ ነበረ ብሎ ይናገራል። ማን ነው አንድ ሰው መስማት ያለበት? በንጉስ ሰለሞን ዘመነ መንግስት ወደ ኢትዮጵያ ታቦቱ ገባ ያለውን ማን ነው ስሙ ጠፋኝ። እሱን በ1225 ላይ የተናገረውን ሰውዬ ነው መቀበል ያለበት ወይስ ሪቪል የተደረገለት ነብዩ ኤርሚያስን ነው መቀበል ያለበት? የትኛውን ነው? እሺ ክብረ ነገስት መቅድሙን አይታችሁት ከሆነ በየትኛው ዘመን ላይ እንደተባለ አይታወቅም ይልና ግን ዋነኛው ብዙ ሰዎች የሚስማሙበትን ይናገራል። በጠቢቡ ሰለሞን ዘመን የተጻፈ እንደሆነ ያስቀምጣል። በ12ኛው መቶ ክፍለ ዘመን ወይም በ14ኛው የሚለው ትርጓሜ የተሰራበት ነው። ስለዚህ
ከክርስቶስ መወለድ በፊት የነበረ ታሪክ እንደነበረ ማየት ይቻላል። መቅድሙ ላይም ማንበብ ይቻላል። ቅድምም ሲጠቅሱት ከላይና ከታች ማየት ቢቻል ጥሩ ነበረ። ለማንኛውም ሁለቱም የሚጣሉ ሀሳቦች አይደሉም። ያኛው በዚህኛው በክብረ ነገስቱ ታሪክ ላይ ተመርኩዘን ካየ ነው ምትክ አድርገው ዋናውን ታቦት ደግሞ ይዘው ወደ ኢትዮጵያ እንደመጡ ይናገራል ክብረ ነገስት ላይ። ያኛው ደግሞ ስለ ሁለተኛው ወይንም ደግሞ ምትክ ተደርጎ ስለተሰራው ታቦት ነው የሚያወራው። በዜና መዋዕል 35 ላይ ይመስለኛል ቅድም ሲያሳዩት ነበረ። የእግዚአብሔርን ታቦት በቦታው ላይ መልሱ እያለ ይናገራል። ቦታው ላይ ቢኖር ኖሮ መልሱ ባላላቸው ነበረ ወይ? አሁን እኮ ምትክ አድርገው ስላስቀመጡት ነው የሚያወራው ልትል ራሱ መጀመሪያውኑ መጽሐፍ ቅዱስ ምትክ ተደርጎ ተቀምጧል ብሎ ያወራል ወይ? ሁለቱን እሺ፣ እንደዛ ካልሆነ 35 ላይ ታዲያ ታቦቱን ለምን ቦታው ላይ መልሱ ይለናል? የቱ ላይ? ምን 35 ላይ ምን ላይ ልክፈተል? ዜና መዋዕል ስንት? ኦኬ፣ ዜና መዋዕል ምዕራፍ ስንት ቁጥር ስንት? 35 ከቁጥር 3 ይመስለኛል። አንደኛ ዜና ወይስ ሁለተኛ ዜና መዋዕል? ለእድሳት ወጥቶ ነበር በኢዮስያስ ዘመነ መንግስት። እድሳት ቤተ መቅደሱ ስለታደሰ ነው፣ ሌላ ነገር አይደለም። ሉጣ አሚሮ ታቦቱ እጃቸው ላይ ስለመኖሩ አይናገርም። ታዲያ እኮ እዛ ቦታም ቢሆን ለእድሳትም ቢወጣ ከወጡት እቃዎች መካከል ነው የሚል ነገር የለውም። ታቦት ግን ቦታው ላይ እንደሌለና እንዲመለስ እንዲያደርጉ ሲናገር ነው የሚታየው። ወይ አንደኛው ወይ ሁለተኛው። መጀመሪያ መስማማት ያለብን አንድ ነገር አለ። እሺ፣ መጽሐፍ ቅዱስ ከመነሻው ከእንትኑ ሐሳብ እንነሳና እነዚህ ሰዎች መተው መጽሐፍ ቅዱሱን ታቦተ ጽዮኑን ለውጠው ወስደዋል ብሎ ያስቀምጣል። አይናገርም መጽሐፍ ቅዱስ በጣም አይናገርም። እሱ እየተናገረ ያለው ምንድነው? ቀየሩት ምናምን ሳይሆን ያ በሰለሞን ጊዜ ተቀምጦ የነበረው ታቦተ ጽዮን ከሰለሞን ከሞተ ከ375 ዓመት ኦልሞስት 400 ዓመት ማለት ነው። ከ400 ዓመት በኋላ ባቢሎናውያን መጥተው የእግዚአብሔር ማደሪያ ነው የሚለው። እነሱ ሰርተው ያስቀመጡት የእግዚአብሔር ማደሪያ ነው እንዴ? እነሱ ሰርተው ያስቀመጡት እኮ የእግዚአብሔር ማደሪያ ታቦት አይደለም። የእግዚአብሔር ማደሪያ ታቦትንም አለ ከቤተ መንግስት ዕቃ ቤትም ያለውን ሳጥኑን ሁሉ ማርከው ወደ ባቢሎን ወሰዱ ይላል። ስለዚህ ከየት አምቶ ነው የእግዚአብሔር ማደሪያ ታቦትንም ወሰዱ የሚለው? ምትክ የሆነችውም የእግዚአብሔር ማደሪያ መሆን ትችላለች። ምንም እንትን የሚያከራክር ማስረጃ በቃ እዚህ ጋር ይኸው እሱ እያለ ያለው የእግዚአብሔር ማደሪያ ታቦት ነው እያለ ያለው። ሲጀመር ምትክ የሚባል ነገር አለ ብሎ አያምንም መጽሐፍ ቅዱስ ራስ በራስ አንደበት እንዳልከው ማለት ነው። እዚህ በጣም ጥሩ እነሱ ያስቀመጡት ወይም ደግሞ ምትክ አድርገው ያስቀመጡትን ደግሞ አውቀዋል እኮ እንዳንተ ክብረ ነገስቱንም እንትን እንበል ቢባል ፌክ እንደሆነ ገብቷቸው እያሳደዷቸው ነበር። ሲያሳደዷቸው እንደው ምንድነው የሆነው? ተከታትሏቸው ሲሄዱ መንገድ ላይ አግኝቷቸው ሲጠይቁ አግኝታቸው ሰው ነበር ወይ ኢትዮጵያውያንን በዚህ ሲያልፉ አይቷቸው ነበር ወይ ሲባል አዎ አየናቸው፣ በሰማይ እንደ መልአክ እያሉ እየበረሩ አለፉ፣ በሰማይ እየበረሩ ብለው ኦልሬዲ አውቀዋል። እነሱ ያ ፌክ መሆኑን የእግዚአብሔር ማደሪያ እንዳልሆነ ምናምን አውቀዋል ኦልሬዲ። ስለዚህ ያ የታወቀ ነው። እንደ ክብረ ነገስት ከሄድን ማለት ነው። እንደ ክብረ ነገስት ፌክ የሚለው የአንተ አገላለጽ ነው እንጂ መጽሐፉ እንደዛ አይልም። ነገር ግን ምትክ ሰርቷል። ኦሪጂናሉ ነው፣ ሁለተኛው ነው። ሁለተኛ ማለት ደግሞ ፌክ ነው ሊባል አይችልም። ኦሪጂናሉ ነው ወይ? ኦሪጂናል ኮፒ የሚባል ነገር የለውም። አርክ ኦፍ ኮቨነንት ስንት ነው? አንድ ነው ወይስ አንድ ነው አይደለ? አርክ ኦፍ ኮቨነንት እግዚአብሔር ለሙሴ ያዘዘውና የሰራው ቆይ እየሰማኝ፣ እግዚአብሔር ለሙሴ ያዘዘውና የሰራው አንድ ነው። እሱ የታወቀ ነው። ነገር ግን ያንን እግዚአብሔር ስለሱ ነው እያወራን ያለ ነው እኮ። እያዳመጥከኝ አንተም ብቻህን አይደለም የምታወራው፣ ስለሱ ነው እያወራን ያለ ነው። ስለምኑ? ስለ አርክ ኦፍ ኮቨነንት ሙሴ ከያህዌ ስለተቀበለው ስለዛ ታቦተ ጽዮን ነው እያወራን ያለ ነው። ስለዚህ ያቺ ታቦተ ጽዮን አንዷ ታቦተ ጽዮን ማለት ነው ኦሪጂናሏ ተመሳስላ የተሰራችው። ተመሳስሎ የተሰራ ማለት ፌክ ማለት ነው። ሜቢ እንግሊዝኛው ሌላ ነገር ካስመሰል ተመሳስሎ የተሰራ ከሆነ አይባልም።
ኦኬ ምንድን ነው የሚባለው? ተመሳስሎ የተሰራው ቁርአን እጃችሁ ላይ ያለው ፌክ ነው እንዴ? ተመሳስሎ የተሰራው ምንድን ነው የሚባለው? በቃ ዳግመኛ የተሰራ ሁለተኛ በዛው ምሳሌ የተሰራ ነው እንጂ ፌክ አይባልም። እንጂ እጃችሁ ላይ ያለውን ቁርአን ፌክ ሊሆን ነው ማለት ነው። እንደዛ ከሆነ የምሰማኝ ከሆነ ኦሪት ዘጸአት ስለ መጽሐፍና ግዑዝ ነገር ታወራለህ እንዴ? ኧረ እባክህን የተለያየ ነገር እንትን አታደርግ። ፎልስ አናሎጂ አታምጣ። እየተጠቀምክ ያለበትን ሎጂክ ተምረህ ከሆነ ሎጂክን የምታውቅ ከሆነ የማይገናኝ ነገር አታገናኝ። ተመሳስሎ የተሰራው ምን ተብሎ ነው የሚጠራው? አንድ ነገር ለምሳሌ አይፎን አለ። አይፎን ካምፓኒ የሚሰራው አይፎን 17 እንበልና ሌላ ሰው ደግሞ አይፎን 17ን አመሳስሎ ሰራ። አመሳስሎ የተሰራው ነገር ምንድን ነው የሚባለው? ምንም እኮ ልታዳምጠኝ ፈቃደኛ ስላልሆንክ ለማውራትም ችግር ነው። ምንድን ነው የሚባለው? መልሰው። ያ ተመሳስሎ የተሰራው ነገር ምንድን ነው የሚባለው? ከትክክለኛው ጋር ተመሳሳይ መጠንና ክብር የሌለው ከሆነ ፌክ ነው። ያንኑ ግን ደግሞ ከሰራ ድጋሚ ተሰራ ነው የሚባለው። በጣም ጥሩ። ስለዚህ ተመሳስሎ የተሰራው ነገር ፌክ ነው የሚባለው። እናመሰግናለን። እንደዛ ከሆነ አመሳስሎ ያሰብን ወራ ወይኔ ጉዴ። እሺ ቀጥል። ፈጣሪ ሆይ አራ አንተ ወይ ሎጂክን እንደገና ተምረህና የማይገናኝ ነገር አታገናኝ። እነሱ አመሳስለው ያሰሩት ታቦት አለ ብሎ መጽሐፍ ቅዱስ አያወራም። ስለ መጽሐፍ ቅዱስ እያወራን አንተ ክብረ ነገስትን አምጥተህ ልታገናኘው ትፈልጋለህ። መጽሐፍ ቅዱስ እነሱ አመሳስለው ያሰሩት እንትን አለ ምናምን ብሎ አይደለም። መጽሐፍ ቅዱስ ሄዶ ክርስቶስ ተወልዶ በኋላ ታላቅ የአይሁድ የታሪክ ምሁር ብላችሁ ለኢየሱስ ክርስቶስ ስቅለት እንደ እንትን የምታመጡት እንደ ማስረጃ የምታመጡት ጆሲፈስ አንቲኳንቲቲስ ኦፍ ዘ ጁዊሽ የተሰኘው መጽሐፉ ላይ ፔጅ 3 ላይ የሚጠቅሰው ሁሉም እያንዳንዱ ነገሮች ከቤተ መቅደሱ የተሰረቁት በባቢሎናውያን ጊዜ ነው ብሎ ነው የሚያስቀምጠው። አንድም በታሪክም ሆነ ጁዊሽ ሶርስ እንዲሁም ደግሞ ሌሎች ቦታዎች ላይ ከክብረ ነገስት ውጪ ተመሳስሎ የተሰራ ከዛ ወደ ኢትዮጵያ ሄደ የሚል ነገር የለም። ስለዚህ ባይብሉ ላይ እያወራን ነው። ባይብሉ አንተ ወደ ኢትዮጵያ ሄደ ያልከውን የእግዚአብሔር ማደሪያ ታቦት ከ400 ዓመት በኋላ አይ ባቢሎናውያን እኮ መጥተው ይህንን የእግዚአብሔር ማደሪያ ታቦትን ወሰዷት ብሎ ይናገራል። ከየት አምጥቶ ነው? ጨረስክ? እንደውም ሌላ ጥቅስ አመጣልሃለሁ ሙሴ የተቀበለውን የሚለው እዚህ ላይ መልስልኝ። ከየት አምጥቶ ነው? በመጽሐፍ ቅዱስ ብቻ እናውራ ካል ያለው ሙሉ ታሪክ ልናገኝ አንችልም። ይሄ ታወቀ። ምንም ሙሉ ታሪክ ሳይሆን አንተ እኮ ኦልሬዲ ከዚህ ከባቢሎናውያን ከ400 ዓመት በፊት ኦልሬዲ ወደ ኢትዮጵያ ተወስዷል አልክ እኮ። ምኑ ታቦተ ጽዮኑ ኦልሬዲ ወደ ኢትዮጵያ ተወስዷል ብለሃል አንተ ለኛ ስትነግረን ማለት ነው። አሁን ደግሞ እዚህ ጋር መጥቶ ምንድነው እያለን ያለው መጽሐፍ ቅዱስ የእግዚአብሔር ማደሪያ ታቦት ብሎ ከ400 ዓመት በኋላ ራሱ ምን እያለ ነው? አይ መጥተው ባቢሎናውያን ናቸው የወሰዱት እያለ ነው። አንተ ግን አይ አይደለም እኛ ከ400 ዓመት በፊት ኦልሬዲ ወስደነዋል ወደ ኢትዮጵያ ብለሃል። ስለዚህ ማን ነው ትክክለኛው? ማን ነው ተሳስቷል? ይሄኛው መጽሐፍ ቅዱስ ወይም ጸሐፊው ተሳስቷል? እዚህ ጋር ሪቪልድ ሆኖለት ወይም ደግሞ ተገልጦለት የጻፈው አካል ተሳስቷል? ትሰማኛለህ ወይስ እሺ ትደርባለህ ነው? ቀጥል። እሺ እንስማህ እስቲ። እኔ አንተ ያልከውን ሐሳብ ልንገር። ከመጽሐፍ ቅዱስ ትርክት ተነስተ ሙሉ ለሙሉ ታሪኩን በመከተል ከሄድክ ታቦተ ጽዮን ኢትዮጵያ አለች የሚለውን ነገር ማግኘት አትችልም። ነገር ግን እኛ ከየት አምጥታችሁ ነው ብለህ ከጠየቀኝ ክብረ ነገስት የተባለ በሰለሞን ዘመን የተጻፈ መጽሐፍ አለ እያልኩ ነው። እሱንም ደግሞ መቅድሙ ላይ ሄደህ ማንበብ ትችላለህ። አይ መጽሐፉ ያ መቅድሙ ራሱ የተጻፈው መቼ ነው? እንደዛ አይ ከ300 ዓመት ወይም በሰለሞን ዘመን ተጽፏል ብሎ እየነገረን ያለው መጽሐፍ ራሱ እኮ መቼ የተጻፈ ነው? ክርስቶስ ከመጣ ከ700 ዓመት በኋላ የተጻፈ ነው አይደል? አቤት አቤት። ያንን መቅድሙ ላይ ታገኘዋለህ ያልከው ኤቨር ማውራት ፈልገህ ነው? አይ ቢቀጥል። አይ ኦሜጋ
አይ ቲንክ መረጃው በከፊል ነው የሰማኸውና ወይ ያነበብከው። አንደኛ ነገር መጽሐፈ ማነው ክብረ ነገሥት በሰለሞን ዘመን ተጽፏል የሚባለው ውሸት ከሚያደርገው አንደኛው ስለ ኢየሱስ ስቅለት ከኢትዮጵያም ስለነገሱ ንግስታቶች ተጽፎ ይገኛል በመጽሐፉ። በሰለሞን ዘመን ኢየሱስ አልተሰቀለም፣ ኢትዮጵያ የነገሱት ንጉሶችም አልነበሩም። ስለዚህ በሰለሞን ዘመን ተጽፏል የሚባለውን ካሜራ ዝጋ ከፍቶብሃል። በሰለሞን ዘመን ተጽፏል ተብሎ የሚነገረው ግምታዊነት ነው እንጂ እውነታነቱ በጣም ዝቅ ያለ ነው። ምክንያቱም የኢየሱስ ስቅለት ተጽፏል፣ ሰለሞን በኢየሱስ ጊዜ አልተሰቀለም። ከዛ ያንን ብቻ አይደለም፣ መጽሐፉ መጀመሪያ ካሉት ርዕሶች አንደኛው ስለ 318ቱ ሊቃውናት ያወሳል። ያም በሶስተኛው ክፍለ ዘመን እንዳልተጻፈ ሌላ ማመሳከሪያ ይሆናል ማለት ነው። ከዛም ደግሞ ወደታች ስታነበው ስለ አንዳንድ ኢትዮጵያን ነገስታቶች ያወራል። ሞስት ፕሮባብሊ ተጽፏል ተብሎ በመጽሐፉ የተቀመጠው ምናልባት አሚሮ ክፈትለት ከፈለክ ማስረጃውን የመጀመሪያው ገጽ ላይ ፊት ለፊት መጀመሪያ ላይ ያለው ፔጅ ላይ አለ። ምናልባት ተጽፏል ብሎ የተገመተው በሰባተኛው ክፍለ ዘመን ነው መጨረሻ ላይ የተደረሰው። ምናልባት ነው እሱም እንጂ እርግጠኛ አይደለም። እንደገና ጸሐፊው አይታወቅም። ተርጓሚዎቹ ነው የተቀመጡት፣ ጸሐፊው አይታወቅም። የመጽሐፉ ፍሮንት ፔጅ እሱ ነው። ዙም አድርግለትና ምንድነው የሚለው? የመጨረሻው አያት እዚህ ጋር ወደዚህ አድርጎ አሚረው ክብረ ነገሥት የተጻፈው ከ700 ክፍለ ዘመን በኋላ ነው ብንልም ቅድመ ዘመን ላሊበላ በቅብጢ ቋንቋ ለመኖሩ በዘመነ ላሊበላ ደግሞ አብልዝና ፈጥግ በተባሉ ሰዎች አማካኝነት ከቅብጢ ወደ አረበኛ እያለ ይቀጥላል ወደዛኛው። ስለዚህ ምናልባት ተብሎ ተገምቶ የተጻፈው በሰባተኛው ክፍለ ዘመን ነው። እሱ ምናልባት ነው እንጂ እርግጠኛ ተኩኖ የተቀመጠ መረጃ የለም። ያ ብቻ አይደለም፣ ጸሐፊው አይታወቅም። ከኮፕቲክ ወደ አረበኛ የተረጎሙት ግን አብልዕዝና አባ ፈጥርግ የተባሉ ሁለት ሰዎች ናቸው። ይሄን ያለው መረጃ ስለዚህ ስናወራ መረጃውን ይዘን ብናወራ ደስ ይላል። ከዛ ውጭ ኦሜጋ አንደኛ ማስተዋል ያለብን ነገር ኦኬ፣ ላተልቅ ችግር የለውም። አንተ ከላይ ያለውን ፓርት ነው ያመጣው፣ ግን ከስርም ይወርዳል። እሺ ችግር የለውም እኮ ችግር የለውም። ከላይ ግን እያፈረሰው ይመጣል። አይተው ከሆነ ሙሉን አንብበው ከሆነ በሰለሞን ሳይጻፍ አልቀረም። ነገር ግን ይልና ደግሞ ስለ ክርስቶስም ስለሚያወራ በክርስቶስ ዘመን ሳይሆን እንዳልቀረ እያለ እያፈረሰው ከላይ ብታነበው 318 ሊቃውናት ይላል። ወደ ላይ ብታነበው ለከነቀጥልሽ ግን ሳይድ ይዛችሁ ቆርጣችሁ ማንበብ የለባችሁ ማለት ነው። ቆርጬ አይደለም ያነበብኩት፣ ጥቅል ሐሳቡን መጨረሻ ላይ እይታዎችን ሙሉ ማሳየት አለብህ እንጂ ኦሜጋ እየነገርኩህ እኮ ነው። በሰለሞን እንዳይባል ስለ ኢየሱስ ስቅለት ጽፏል። የኢየሱስና ሰለሞን ደግሞ መካከል ያለው 1000 ዓመት ነው። ስለዚህ ከሰለሞን በኋላ የተከሳ 1000 ዓመት ታሪክ በውስጡ ካለ ስለዚህ በሰለሞን ዘመን አልተጻፈም። አትሊስት ከኢየሱስ ልደት በኋላ ነው ብለን እንይዘዋለን። ከኢየሱስ ልደት ነው እንዳንል ደግሞ በውስጡ የ318 ሊቃውናትን ታሪክ ይዟል። ኦኬ በቃ ስለዚህ በሶስተኛው ክፍለ ዘመን ነው እንዳንል ደግሞ በሰባተኛው ክፍለ ዘመን የነበሩ ደግሞ አንዳንድ ነገስታትን ታሪክ ጠቅሷል። ገባ? ስለዚህ ሞስት ፕሮባብሊ ተብሎ የተቀመጠው ሰባተኛው ክፍለ ዘመን ላይ ነው። እኛ አይደለንም ያለው፣ መጽሐፉን ከፍቻ አንብቤልሃለሁ። ኢቭን ሰባተኛው ክፍለ ዘመን የሚለው አጠራጣሪ ነው፣ ጸሐፊውም አይታወቅም ተብሎ ነው የተቀመጠው። ገባ? ኢቭን ኢትዮጵያ እኮ ሌላውን ተው፣ ኢትዮጵያ የመጣው ከየኩኑ አምላክ በኋላ ነው። ቅድም ኡስታዝ ወሂድ እየጠቀሰ ነበር። የኩኑ አምላክ የሰለሞንን ስርወ መንግስት ሲመሰርት አይ ቲንክ 1279 መሰለኝ ካልተሳሳትኩ ነው መጽሐፉ ይስሐቅ በተባሉ ግለሰብ እንደተተረጎመ የሚያተተው። ስለዚህ አንደኛ መረጃው ሙሉውን ይዘና፣ ሁለተኛ ሲቀጥል ክብረ ነገሥት ዋነኛ መመሪያቸው አይደለም። ገባ? ዛሬ ያው ደፈር ብላችሁ መጣችኋል። ለምን ታቦተ ጽዮን ገደል እንዳይከትባችሁ አዋልዳችሁን ይዛችሁ ልትወያዩ መጣችኋል። ሌላ ጊዜ አዋል እንዳትነኩ ለክርክርና ለውይይት አይሆንም መጽሐፍ ቅዱስ ነው ትሉ ነበር። ዛሬ ግን ስለማያዋጣችሁ መጽሐፍ ቅዱስም እንተወውና በአዋልዳችን በክብረ ነገሥት እናወራ እያላችሁ ነው። ትንሽ አግራሞትንም ይጭራል በነገራችን። ሁለተኛ ሲቀጥል መጽሐፍ ቅዱስ ላይ በየትኛውም ቦታ ላይ ሰለሞንና ንግስተ ሳባ ፍቅር ግንኙነት መኖሩን የሚጠቅስ ነገር የለም። ልጅ ወልደዋል የሚልም ነገር የለም። በአይሁዳውያንም በተልሙድም በሚድራሽም በገማርያም በየትኛው መጽሐፋቸው ላይ ይሄ ነገር የተጠቀሰ ነገር የለም። ይሄ በእናንተም ብቻ ደግሞ አይደለም፣ በአይሁዶችም ብቻ አይደለም። በእናንተም ስንመጣ
የትኛውም ቸርች ፋዘራችሁ ሰለሞንና ንግስተ ሳባ ልጅ ወልደዋል፣ ታቦቱ ወደ ኢትዮጵያ መጥቷል ተብሎ የተጻፈ ነገር የለም። ይሄ በነገራችን ላይ የሚታመነው ራሱ እናንተ በምትከተሉት ምናልባት ኢትዮጵያ ውስጥ 20 እና 30 ሚሊዮን በሚጠጋ ኦርቶዶክሳውያን ብቻ ነው። ከዛ ውጭ ባለ ማህበረሰብ በየትኛውም የክርስትና ዓለም ማይታወቅ ነው። ስለዚህ አንደኛ መጽሐፍ ቅዱስ ላይ ቆመን እናወራ። መጽሐፍ ቅዱስ ስለ ታቦቱ ታሪክ ሂደት ያወሳበትን ያስቀመጠበት ትርክት አለ፣ ታሪክ አለ። እሱን ይዘን እንሄዳለን። ከዛ ውጭ ደግሞ ያንተን ደግሞ እናመጣና የክርበ ነገስትን ደግሞ እናስቀምጥና ሁለቱን ታዛምድንላለህ ማለት ነው። ተግባባ? እሺ፣ በጣም ጥሩ። አልሰማኝም ይሆናል። ከመጽሐፍ ቅዱስ መሰረት ተመርኩዘን የታቦተ ጽዮን መዳረሻ የት እንደሆነ ማወቅ አንችልም። ይሄኛውን አስረግጬ አራነጥብ አድርጌ መጽሐፍ ቅዱስ አያውቀውም ማለት ነው። ነገር ግን ታሪክ አያውቀውም ማለት ግን አይደለም እኮ። ቆይ መጽሐፍ ቅዱስ ኦርቶዶክስ ቤተክርስቲያን የምትለውን ይሄ አክሱም ውስጥ ታቦቱ አለ ብላ የምታስተምረውን ትምህርት መጽሐፍ ቅዱስ አያውቀውም እያልከኝ ነው? በታሪክ ያልተጻፈማ የሌለ ነገርማ የለም። መጽሐፍ ቅዱስ አያውቀውም በል ደፈር ብለው ኦሜጋ። መጽሐፍ ቅዱስ አያውቀውም። መጽሐፍ ቅዱስ አያውቀውም እንዳትል ደግሞ የሚያደርጉ ብዙ ነገሮች አሉ። እሱም መጣበታለሁ ካስፈለገ። ማስረጃ ስጠኝ። ሰለሞን መወለዱን፣ ንጉሥ ምኒልክ መወለዱን፣ ወደ ኢትዮጵያ መምጣቱን ማስረጃ ስጠኝ ቶሎ በል ጎሽ። አንድ ነገር ወቅ ዶግማና ቀኖና ታሪክን መለየት አለብህ። ታሪክ የትኛውም ታሪክ ከሆነ በትክክለኛ ታሪክ ተሰንዶ እስከተጻፈ ድረስ ከየትኛውም ታሪክ ዘርፍ እንቀበላለን። ማስረጃ አምጣልኝ ኦሜጋ። አሁን ሱንቶ ድለላውን ተው ኦሜጋ። ልብህ እያወቀው ድርቅ ማለት ጥሩ አይደለም ኦሜጋ። እግዚአብሔር በሚያውቀው ማለት ነው። ስታነቡ እውነቱ ገብቷቸዋል። እግዚአብሔር በሚያውቀው እውነቱ የገባንማ ገብቶናል። የገባ ምንድን ነው? ታቦቱ አክሱም ውስጥ እንደማይገኝና ቆይ ትውልድ ለማጥፋት አይደለም። እውነት ታውቀዋለህ። እውነቱ የገባ ምን እንደሆነ ታውቃለህ ኦሜጋ? ቆይ አንዴ ራስን አደልቶ አንዴ ቆይ ይቅርታ ልጨርስ አውርቼ ችግር የለውም ታወራለህ፣ እድል እሰጥሃለሁ። እውነቱ ገብቶናል። የገባን እውነት ምንድን ነው? አክሱም ውስጥ ታቦተ ጽዮኑ እንደማይገኝ አፈታሪክና ተረት እንደሆነ የተረዳ ነው። ዛሬ ወጣቱንም ደግሞ ህዝበ ሙስሊሙ መብቱ ተገፎ፣ ለምሳሌ አሁን በእናንተ ሃይማኖት ከኢየሩሳሌም የበለጠ የተቀደሰ ስፍራ የለም። እዛ መስጅድ አለ፣ ይሰገዳል። በቀን 5 ጊዜ አዛን ይባላል። አይሁዶች ይጸልያሉ። እናንተም በቦታችሁ ከዛ የበለጠ ቅዱስ ስፍራ የላችሁም። ግን አክሱም ውስጥ መጣ አፓርታይድ ስርዓት በሚመስል በሆነ ሁኔታ ሙስሊሙ እንዳይሰግድ እንዳይቀበር፣ አንድ እኮ ሰካራም መጠጥ ቤት ሰክሮ ተደባድቦ ቢሞት እዛው ትቀብሩታላችሁ። አንድ ሙስሊም ግን አምላክ አንድ ነው ስላለ እዛ አትቀበርም፣ እዛ አትሰግድም ማለት ነውርና ብልግናም ጭምር ነው። ኦሜጋ ሀሳብ እንድትሰጥ 1 ደቂቃ ሰጥሃለሁ። ሀሳብን አስቀምጥ፣ ወጣት ትችላለህ። ትርፍ ቃል ምናምን አልፈልግም። እሺ ኦሜጋ መሀል ላይ ላስወርድህ እችላለሁ። መጨረሻ ላይ ያወራውን ሀሳብ እንትን ልበለው። ሙስሊሞች ላይ የሚደርሰው ጭቆና የሚባለውን ሀሳብ በደንብ ሰማዋለሁኝ እና እንደ ሰው ያሳዝናል። እሱኛው በውይይት ይፈታ። ነገር ግን ከእምነት ዶግማ፣ ቀኖና፣ ታሪክ አንጻር እየተወያየን እስከሆነ ድረስ ግን አሁን ያነሳችሁትን ሀሳብ በተቃራኒው አቅጣጫ ተደርጎ ብትጠየቁ አትመልሱትም። ታቦተ ጽዮን መድረሻው አልታወቀም እያላችሁ ነው በአንድ በኩል ለይዛችሁ። እዚህ ጋር እኔ ጋር አለ የሚለውን አካልም ደግሞ የለህም ማለት ደግሞ አይቻልም። የለም ማለት የምችሉት እኔ ጋር አለ የሚል ተቃራኒ አካል ሊኖር ሲገባ ነው። መጽሐፍ ቅዱስ ደግሞ የት እንዳለች መጨረሻዋ የት እንደሆነ አይታወቅም ብሏል። እኔ ጋር አለ የሚለውን አካል ማስረጃ አቅርብ ነው እንጂ ሊባል የሚችለው የለህም ማለት አይቻልም። እናንተም ቢሆን ይህን ነገር ነው እያደረጋችሁ ያላችሁት። እንግዲህ ደቂቃዬን ስለጨረስኩኝ ይብቃኝ። ለሁላችንም ፈጣሪ ሰላሙን ይስጠን። ሰላሙን ልኝ። በጣም ጥሩ። አንደኛ እኛ ሳንል መጽሐፍ ቅዱስ ነው ጠፍታለች ብሎ የተናገረው ማስረጃ አቅርበና ከዛ ውጭ ደግሞ ማስረጃ አቅርቡ ነው የሚባል ብላችኋል። እኛም አቅርቡ አሳዩን እያልን ነው። እናንተም ይዩት እኛም እንየው፣ አውጡትና አደባባይ ላይ ካለ እንየው እያልን ነው። አመሰግናለሁ። ወንድሞች ሀሳብ ካላችሁ ቀጥሉ። ምናልባት ተጨማሪ የሚገቡ ካለ አንድ 5-10 ደቂቃ አለው። ከዛ በኋላ ግን እወጣለሁ እኔ።